ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ነው ያለው ሰላም ነኝ። ድምፄን ከፍ ሳደርግ እየተያዘው ነበረና ተንቀሳቀሰ ጀርብታ ለዛ ነው የሳኩ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ነው ያለው። ረመዳኑ እንዴት አርግታችኋል? አልሐምዱሊላህ ከብዙ ወዳጆች ጋር አሁን ተጠፋፍተናል። ኢንሻአላህ ረመዳን ወጥቶ በተስፋ እንደምንገናኝ ተስፋ አለኝና ዛሬ ተመልሼ መጥቻለሁ። የሆነ የቆየ ነገር ትዝ ብሎኝ ነው ተመልሼ የመጣው። ቪዲዮ ልሰራ አሰብኩኝ ማለት ነው። ረመዳን ስመጣ የረመዳን ነገር ሳስበው ከእናቴ ጋር ሳልጾም 15 ዓመት ሆኖኛልና ይሄን 15 ዓመት የት ነበርኩኝ? እንዴት አይነት ረመዳን እያሳለፍኩኝ ነበረ ብዬ ሳስታውስ ትዝ አለኝና የመጀመሪያ ጊዜ አረብ ሀገር የወጣሁበት የገጠመኝ ረመዳን፣ በዛን ጊዜ የሚገጥመኝ ነገሮች ለምን ቪዲዮ አልሰራም ብዬ ተነሳው ማለት ነው። ከአገር ቤት ስወጣ ያኔ ለመጀመሪያ ጊዜ ከአገር ቤት ስወጣ ኮንትራት ለሰራ ሲሄድ ከትግራይ ልጅ ጋር ነበር አብረን ቢሮ ውስጥ ያደርንና ቢሮ መሆኑን እራሱ አናውቅም። እሷ የምታውቀው ነገር የላትም። ልጅ ነች እሷ፣ እንደውም ትልቅ ነኝ፣ ልጅ ነች እሷ፣ ልጅ ነች ማለት ነው። ቢሮ ላይ አንድ ላይ አድረን እሷ አማርኛ አትችልም፣ እኔ ትግረኛ አልችልም። ሳንነጋገር ሰላም ሳንባባል የያዘችው ምግብ ትሰጠኛለች፣ የያዝኩትን ምግብ ሰጣታለሁ። አብረን አደርንና ጠዋት ሰዎች የመጥተው ወሰዱኝ ማለት ነው። ጠዋት ሰዎች የመጥተው ወስዶኝ ወደ ስራ ገባሁ ማለት ነውና ያው የምሰራበት ሰዓት የምነሳበት ሰዓት ምናምን አዲሶኛ ይነገረኛል። ምን አይነት እንትን እንደሆነ ራሱ አላውቅም። ስራው ራሱ ማለት ነው። ቤቱ ራሱ ብዛቱ ምናምን ጽዳቱ ሳየው ቤቱ ራሱ ላይ ቤት ገብቼ ቤት እንደወጣው ራሱ ግራ ይገባኛል። እና ሴትዮዋ አሳይታኝ ስትመለስ መጣ ኩሽና ወስዳኝ ወይ ቁርስ ብያለችኝ እና ቁርስ እየተሰራ አለ ኩሽና ውስጥና ዳቦ አለ፣ ጅብን አለ፣ ሻይ ምናምን አለና ይሄን ጠጪ አለችኝ። እኔ እህታችሁ ደግሞ ግጥም አድርጌ ፊት ለፊት የነበረውን 8ቱን ዳቦ በአፍንጫዬ እስከወጣ በላሁት። የበላሁት ለመብላት ፈልጌ ወይ ደግሞ ምናምን ሳይሆን ብርበኝም የኛ ምግብ ይዣለሁ የጥማት እንጂ የራብ እንትን የለብኝም። ዳቦ ቆሎ ምናምን ይዤ ስለነበረና የጥማትና የሙቀት እንትን እንጂ የራብ አልነበረብኝም። ግን ከዛ ከኢትዮጵያ ስልኩኝ ደላላው የተሰጠሽን ነገር ሁሉ ቢ አልበላም ካሽ በሳምንቱ ይመልሱሻል። ባላለኝ እንዳትዪ፣ ልጅ አለኝ እንዳትዪ፣ እንዳታለቅሽ፣ ፊት ለፊታቸው በከፋሽም ሽንት ቤት ውስጥ ገብተሽ አልቅሰሽ ታጥበሽ ውጪ ምናምን ብሎ ስለመከረኝ እኔ በቃ ያንን ነው የተግበርኩ ማለት ነው። እና ግጥም አድርጌ በላውና ሴትዮዋ ወስዳ ክፍሌ ወስዳ ምናምን ማሻላ ክፍሌ በጣም የሚያምር ነበር። የተሰጠኝ ክፍል የተዘጋጀልኝ ልብስ ምናምን ታሳየኛለች እሷ። እኔ የምፈልገው ምንድነው ሽንት ቤት የምመልስበት ቦታ ነው የምፈልገው እና ቶሎ እስክታሳየኝ ሽንት ቤት ቾክ እያሉ እና ክፍል ውስጥ ነበር አሳየችኝ። ጨረስኩት ማለት ነው። ነዳሁት እና በቃ በዛው ቀን የስራ ያኔ ትንሽ ተኛለችኝ። ተኛው ተነሳው ልብስ እንዴት እንደምትቆስ ምናምን ልታሳየኝ በእንቅልፍ እያልኩ እየተከተልኳት በጣም ለመጀመሪያ ጊዜ አረብ ስላየሁ ነው መሰለኝ በጣም ነው የማምሩት እነኛ ሰዎች የነበርኩበት ወይ መጀመሪያ ስለሆነ ነው መሰለኝ። አሁን ከአረብ ማየት ስለለመድኩ ብዙም አያምሩኝም። እና ይሄው ፍር ያለ እጇ እዚህ ጋር ካውያ መጣችና ካውያ አምጥታ ማለት ነው። ካውያ አምጥታ ፎኔ እንደዚህ አድርግና ማለት ነው። ካውያ አምጥታ ካውያውን እኔ እንደዚህ ተኩሽ ምናምን ብላ ልታሳየኝ ካውያውን እንደዚህ ስተረው ሸልጥ ሳረጋት ብቻ ይሄ ልጇን ድግ አደረኩላት አነሳውላት ማለት ነው። እጇን ማለት ነው። ከዛም በቃ ትዝደበኝ ትርገመኝ ምን ትበል የማውቀው ነገር የለኝም እና እንዳቃልቆት ገብቶኛል። በቃ ይገሉኛል እና እዛ ደግሞ ኢትዮጵያ ላይ ራሱ ያው ብዙ ጊዜ ሰራተኛ ይገደላል በፔስታል ተጠቅልሎ ይመጣል ምናምን ነገር ስለምሰማ እንደምገሉኝ ነው በቃ በራሴ ያመንኩኝና የምሰራው የማደርገው ነገር ይቅርታ የምልበት ቋንቋ የለኝም። በቃ ዝም አልኩኝና እሷ ሐኪም ቤት ሄደች። እንደዚህ ታጥራ መጣች። እንደዚህ ታጥራ ስትመጣ ሁሉም ሰዎች ልጠይቋት የሚመጡ ኩሽና ውስጥ መጥተው ይሉኛሉ። እንደዚህ ስሉኝ እኔ እንገድሻለን የሚሉ ይመስለኝ
ቤተሰብ ደርሻለሁ ብለሽ ደውዪ ስባል እኔ ልገሉኝ ነው ብዬ ደወልኩ ማለት ነው። እና ገና ባለቤቴ ወደ ኤጀንሲ ደውሎ ኤጀንሲው ደግሞ ወደ ሰዎች ደውሎ ለምንድን ነው ልጅቷን ልገሉ ያላችሁ ብሎ ጠየቃቸው። ማን ያላት ምናምን ማንም አላላትም ብሎ ኤጀንሲው እኔን ያናገረኝ። ስላቃጠልኳት በእጃቸው ሁሌ እንገልሻለን ይሉኛል ምናምን አልኳቸው እና አላልናትም አሉና ተረጋጊ በቃ ምንም አያረግሽም አሉኝ። ስራ ቀጠልኩኝ፣ ተለማመድኩኝ። ጥሩ ሰራተኛ ወጣኝ። 18 ሰው ነበረ ቤት ውስጥ የምኖረው። መኪና ማጠብ አለ እዛ ሀገር፣ ግቢ ማጠብ አለ፣ ምግብ፣ ጽዳቱ ያረብ የዛ ነገር አያምጣ ነው። ኦማን ነበር እና በጣም የዛ ሀገር ስራ አለ አያምጣ ነው። ከሳውዲ ጋር አይወደደርም ያ ስራ ማለት ነው። ለዛም በዝቅተኛ ደሞዝ እና ፈጅር ነው የምነሳው ሁሌ። ዛሬ ያስታወስኩ ነገር ምንድነው ሁሌ እዛ ፈጅር ነው የምነሳው ለስራ። ፈጅር ከተነሳ እስከ ሌሊት ሰዓት ናሽ ወይ ዋህዳ አልተኛም። ከሰዓ ዋህዳ እስከ ፈጅር ነው የኔ እንቅልፍ ማለት ነው። ከዛ ሰዓ ዋህዳ ማለት በኢትዮጵያ ከሌሊቱ 7 ሰዓት እና እስከ ፈጅር በኢትዮጵያ እስከ 11 ሰዓት ነበር የምተኛው እና በረመዳንም እንደዛ መሰለኝ ስሰራው ነው የምውለው። ፈጅር ልደርስ ስል ነው ሱሁር ከበሉ በኋላ የምተኛው። ሱሁር በልቶ ዕቃ አጥቤ ምናምን የምተኛው እና ፈጅር ካዘነ እንደሰገድኩኝ ወደ ስራ ነው የምቀጥለው። ያልተኙበት ቦታ ሁሉንም አጽድቼ ልብስ አጥቤ ተኩሼ ምግብ ኩሽና ገብቼ የምችለውን እሰራለሁ፣ የማልችለውን ከታተፌ እጠብቃቸዋለሁ ማለት ነው። ያዘዙኝ ነገር ካለ በቃ እዛ ኩሽና ውስጥ እየሰራሁ እጠብቃቸዋለሁ። በኢትዮጵያ 8 ሰዓት ስደርስ እኔ በቃ ሻሃዳ ልይዝ ነው ለመሞት። ምክንያቱም አልተኛውም፣ እንቅልፍ ያዳፋኛል። ስለማልተኛ ደግሞ ምግብ አይበላልኝም። የምሰሩት ነገር ሁሉ ጣፋጭ ነው፣ አይበላልኝም። እንደዛ ለምድኩም ኢትዮጵያ ላይ እኔና ጣፋጭ የምንገናኘው ሻይ በስኳር ስጠጣ ነበረ ኢትዮጵያ ላይ። በቃ ከባድ ነበረ ወላሂ በዛን ጊዜ ማለት ነው። የምበላ ነገር ሁሉ ምግቡም አይስማማኝም። ጣፋጭ ነው ምግባቸው፣ ሩዝ ብቻ ነው የምበላው። ሩዝ በላለሁ፣ ግን እንደዚህ ለፍጡር የምሰራ ነገሮች ሁሉ እኔ 1-2 ነገር ቀምሼ ሁሉ ራይ እኔ አሁን ሳስብ ከሳምቡሳ በለሃም መሰራ በስጋ መሰራ ሺራ ይጨምረው። ግን እኔ ስመስለኝ በዛን ጊዜ በጅብን የምሰራውን ቀምሼ ነው መሰለኝ አልፈልግም ያልኳቸው እና ጣፋጭ ነው ሁሉም ነገር ስቀምሰው ጣፋጭ ስለሆነ ጣፋጭ ነው አልፈልግም ነበር የሚላቸው። ምክንያቱም ጾሜው በጣፋጭ ሳፈጥ ያመኛል ያስመልሰኛል ስለሆነ አልበላም እና በዛ በቃ አንደኛ ምግቡም አልበላም፣ ሁለተኛ እንቅልፍ አልተኛም። ወይ 2 ሰዓት ወይ 3 ሰዓት ነው የምተኛው እኔ ከ24 ሰዓት ማለት ነው። ሌላ ጊዜ እንደቆምኩኝ ነው ከስራ ድካም ከእንቅልፍ ብዛት ማለት ነው። በቃ እኔ መጾም አልቻልኩም። አንዳንድ ቀን ምግብ ማታ ሰርቄ ማለት ነው ማታ ምግብ ሰርቄ ክፍል ያስቀምጥና ልክ በኢትዮጵያ 9 ሰዓት ምናምን ስደርስ ክፍል ወጥቼ ልሰግድ ነው ብዬ ክፍል ወጥቼ ሰብራለሁ። ከዛ አላህዬ አንተ የልቤን አይደለም የስራዬን አይደለም የምታየው የልቤን ነው። መጾም እየፈለግኩኝ ነው፣ ግን ደግሞ አቃተኝ ደከመኝ። ከምታመን በሰው ሀገር ከምወድቅ አፉ በለኝ፣ አገሬ ስገባ ጾማለሁ እያልኩኝ አሳብራለሁ ማለት ነው። ሰብሬ ለበልቼ ጨርሼ አልቅሼ ሰግጄ ዱዓ አድርጌ እወርዳለሁ። አሁን ላይ ቆሜ ሳስብ ሱብሃንአላህ እንደኔ የማደርግ ሰው ሊኖር ይችላል፣ ግን ከባድ ነው። የሆነ ነገር ያኔ ወደ አላህ መገዛት እየፈለገ ከአቅም በላይ የሚሆንበት ከስራ ብዛት ከእንቅልፍ በአሁን ጊዜ ራሱ የሚሰብር ሰው ሊኖር ይችላል። ከስራ ብዛት ከድካም መቆም ከማቀታቸው ማለት ነው። እና ደግሞ ከስራ በላይ ማረጋገር ላይ የሚጎዳ እንቅልፍ ማጣት ወላሂ በጣም ከባድ ነው። ለካ ሰው እስከ ሱሁር የሚቆዩት ጠዋት እስከ ዙሁር ወይ ደግሞ አነስ ካለ በኢትዮጵያ እስከ 4 ሰዓት ስለማይነሱ ነው። እኔ አሁን እስከ ዙሁር አልነሳም። በዛን ጊዜ ደግሞ ስለማላቅ በዛም ዱሮ በተሰጠኝ በስራ ሰዓቴ ነው የምነሳው። የምተኛበት ሰዓት አሳልፌ ነው የምተኛው። ተኛ የተባልኩኝ በኢትዮጵያ 7 ሰዓት ነበር እስከ ፈጅር የተባልኩኝ። እኔ ደግሞ ስተኛ የነበረ በኢትዮጵያ ወይ 9 ሰዓት ወይ 10 ሰዓት ወይ በቃ አለፈ ከተባለ አላህ አለም 2 ተኩል የተኛበት ጊዜ ይኖራል ብዬ ቃጥም ያልጨርስምና ማለት ነው። እና ከእንቅልፍ ብዛት ከራብ ብዛት በቃ ይታየኛል እስካሁን ራሱ ሳይንቀጠቅጠኝ ማለት ነው። ወላሂ መቆም አቅቶኝ ሲያዳፋኝ ትንሽ ሄጄ የማታ የተሰረቀውን አልጋ ስር ክፍል የተደበቀው ምግብ ስወስድበት የሚሻለኝ እስካሁን ስቃለሁ። አላህ ይቀርበልኝና ጠይቄ
ያው ማድረግ ያለብኝም ተነግሮኛል። ኢንሻአላህ ሀገሬ ስገባ አደርጋለሁ። አላህ እድሜ ረዥም ያድርግልኝና ኢንሻአላህ ማለት ነው። እና ደግሞ ሁለተኛ እኔ አሁን በዚህም ጊዜ ኢትዮጵያኖች በውጭ ሀገር ላይ በስተን በሚዲያ ወጥተን ስንሰደደብ መንገድ ላይ ስንገናኝ ሰላም ማንባባለው ነገር በጣም ይገርመኛል። እኔ በዛን ጊዜ የዛሬ 11 ዓመት ምረት የምትባል የደብረ ዘይት ልጅ ከመንገዱ ወደዛ ነው የነሱ ቤት፣ የኔ ከመንገዱ ወደዚህ ነው። በመስኮት ላይ ነው ኢትዮጵያዊ ነሽ አለችኝ። እኔ ዋው ኢትዮጵያዊ ነኝ አንቺስ? አዎ ኢትዮጵያዊ ነኝ። የት ነሽ? ደብረ ዘይት ነኝ። እኔ ማርሲ ክልል ነኝ ምናምን አልኳት። በዛ ተነጋገርን ማለት ነው። እና በቃ በዛ ነው ያኔ እኔ ስልክ ስላለኝ እሷ ስልክ አላት። በመስኮት ላይ ነው ተጫጫው። እኔ ከላይ ላይ ወጥቼ ክፍሌ ወጥቼ እየጨውኩ እሷን ሰላም ስላት እታች የምሰሙኝ አይመስለኝም። ምክንያቱም ቤት ውስጥ ሆነ ከላይ የማወራው ሰው ስለማይሰማ ወደታች በመስኮት ወደታች የሚሰማ አልመሰለኝም። እና እየተጫጫውን ነበር። መጫው ጀመረች። ወደ ላይ ወጣ ይላል። ከሷ ጋር መጫው ጀመረች። እዛ ሀበሻ አለች ይላሉና በቃ በዛ ሰላም እንባባላለን። በመስኮት ላይ ሙዚቃ ከፍታ ታስቀምጥ ነበር። እኔ እንድሰማ ስሰማ ሽንት ቤት ነው ምናምን ልሰግድ ነው ብዬ ወጥቼ ቁጭ ብዬ እዛ ተደብቄ ማለት ነው ሙዚቃ እየሰማሁ በጣም ይከፋኛል፣ አለቅሳለሁ። የመጀመሪያ ስለሆነ ትንሽ ልጅም ትቼ ስለሄድኩኝ ለመጀመሪያም ስለሆነ ከሀገር የወጣሁ በብዙ ነገር ነው የምከፋኝ። ዝም ብሎ ነው የምከፋኝ። በበላው ቁጥር ራሱ ቤተሰቦቼ ያልበሉ እየመሰለኝ ወይኔ ቤተሰቦቼ፣ ወይኔ ባለቤቴ፣ ወይኔ ያልበላም እያልኩኝ እንሰቃሰቃለሁ። እና በቃ እሷ እዛ የቴዲ አፍሮ የሆነ ለራጮች ያወጣውን አሁን አላስታውስም፣ ብቻ አላውቅም። እሱን ሁሌ ትጋብዘኝ ነበር። በዛ ላይ ታስቀምጥልኝ ነበር ማለት ነው። እሷ እንደዛ እየቆየች አንድ ልጅ መጣች። ቅርብ ማራ ላይ ያለው የአዲስ አበባ ልጅ ነች። ያቺ ደግሞ ደፋር ነች። እዚህ ሱዲያ ቆይታ ተይዛ ነው ወደ ኦማን የመጣችው። እቤት ድረስ ነው እንኳን እዚህ ኢትዮጵያ ልጅ ሰላም እላታለሁ ብላ የምትመጣው አትፈራቸውም። አረብኛ ስለምችል እኔና ያቺ አረብኛ ስለማንችል ተገናኝተን በአካል ሰላም አልተባባልንም። በመሀላችን መንገድ ብቻ ነው ያለው እኮ ያኔ መንገዱ ለዛም የመኪና አይደለም፣ እንደዚህ ሰው የምተላለፍበት መንገድ ነው ያለው። ወተን እሷም ዞራ መታ እኔም ዞሮ ሄጄ ሰላም ለመባባል አልቻልንም። በዛው በመስኮት ለመጫጫው እንጂና ምን ያህል በዛን ጊዜ የሰው ልጅ ስዋደድ እንደነበረ ምን ያህል ያኔ ሰው በመሆንና የአንድ ሀገር ሰው በመሆኑ እንደምተማመን እንደምዋደድ ያኔ ትዝ አለኝ ማለት ነው ዛሬ ላይ ማለት ነው። እና እሷ በዛን ጊዜ ስለማጾም ጾሙ እንዴት ነው ምናምን ትለኛለች። የልቤን አላህ ያውቃል እያልኳት አልሐምዱሊላህ ምንም አይልም አሪፍ ነው እላታለሁ። እና በቃ አላውቅም በዛን ጊዜ 10 ቀን 12 ቀን የሚሆን በመሀል እያከሸፍኩኝ ነበር ያሳለፍኩት። ከባድ ጊዜ የማይረሳኝ በስደት ዓለም ያሳለፍኩ ጾም መጾም ያቃተኝ ጊዜ በቃ ወላሂ እኔ ቆሜ እንደዚህ በቃ ሰውነት የምንቀጠቀጥ ለወርቅ የደረስኩ እየመሰለኝ ሩጬ ሽንት ቤት ልሄድ ነው ሄጄ የምበላው ነገር ያው የአረብ ሀገር ሴት ስንባል ብዙ ችግር ይደርስብናል። ብዙ ውጣ ውረድን እናሳልፋለን። ጠንካሮች ነን። አልሐምዱሊላህ ለወደፊትም ጠንካራ ነን። አላህ ይርዳን። ማንኛውም ሴት ውጣ ውረድን ሳታሳልፍ በአረብ ሀገር አልኖረችም። ታሳልፋለች፣ ግን ይረሳል። የማይረሳ ነገር የለም። እንደዚህ ትዝ ስላት ነው እንጂ ይረሳል። እና እኔ ደግሞ ቻይና ላይ ስከፍት የአረብ ሀገር ሴት ታሪክ ልሰራበት ነው የከፈትኩት። እና ወደ ሴቶቹ ሳልሄድ ትንሽ ወደ ከራሴ ልጀምር እያልኩኝ ነው። እየቀጠልኩኝ ደግሞ የማውቃቸውንም ወይ ደግሞ በሌላ ቦታ የማገኛቸውንም ልጆች እየጠየኳቸው አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ቤተሰብ ሆናችሁ ደግሞ ለምታበረታቱኝ አብሶ ኮመንት የምታስቀምጡ ልጆች የሰጣችሁ ኮመንት ከኔ በላይ ነው የምገባኝ ራሱ አይመስለኝም። አንዳንዴ ሳነብ ማለት ነው ቁጭ ብዬ አነባለሁ። በብዛት በአማርኛ የምጻፍልኝ ኮመንት ሰባብሬን ባነበው የሁላችንም አንብቤያለሁ። ጀዛከላ ከይረም አመሰግናቸዋለሁ። አብሶ ኢትዮጵያዊ ማለት አንቺ ናት፣ ኢትዮጵያ በአንቺ ውስጥ ነው የምትታየው ብሎ የጻፈልኝ ሰው አለ። አመሰግናለሁ። ብሆን ያኔ ኢትዮጵያ በእኔ ብትገለጽ ደስ ባለኝ ነበር። ምክንያቱም የሁላችንም አገር ነች። እኔ የሁላችሁም እናንተ እንዳሰባችሁ ብሆን ወይ ደግሞ ብችል ደስ ባለኝ ነበር። በቻልኩ መንገድ ጥሩ ሰው ለመሆን ሁሌ ሰው ጋር ለመቆም እሞክራለሁ።
አላህ ይርዳኝ። አላህ ሰራዳችሁ ነው ያ ጀዛከላ ኸይር። ሁላችንም አመሰግናችኋለሁ። ሼር፣ ላይክ፣ ሰብስክራይብ እንዳትረሱ።